ሰላም ሰዎች እንዴት ናችሁ? ዛሬ በአዲስ መልክ መጥቻለሁ። ዛሬ የምናወራው ስለ አልኮል መጠጥ ነው። ስለ አልኮል መጠጥ ለምን አልኮል እንጠጣለን? ለምን አብዝተን አልኮል እንጠጣለን? ለምን ሰዎች አብዝተው አልኮል ይጠጣሉ? አንዳንዴ አልኮል የሚያደርሳቸው ጉዳቶች በአካላችን በስነልቦናችን እና መንፈሳዊ ጉዳቶች፣ አካላዊ ስነልቦናዊ እና መንፈሳዊ ጉዳቶች አሉት አልኮል መጠጥ በአጠቃላይ። እነዚህ ነው የምናወራው። ለምን እንጠጣለን ከሚለው እንጀምር። አሁን ጉዳት እንዳለው ነው በዋናነት የምንስማማው። የአልኮል መጠጥ ከጥቅሙ ጉዳቱ ያመዝናል። ትንሽ አነስተኛ መጠን ያለው አልኮል በአንጎል ውስጥ የአንጎል ሴሎች ይበልጥ ተስማሚ እንዲሆኑ ሊያደርግ ይችላል ይላል። እዚህ ጋር አንድ አርቲክል እያነበብኩ ነው። መጠነኛ የሆነ አልኮል በሴሎች ላይ ጫና ስለሚፈጠር የመርሳት በሽታ ሊያስከትሉ የሚችሉ ከባድ ጭንቀቶችን እንዲቋቋሙ ይረዳናል። ያው ሪላክስ እንድንሆን ጭንቀት እንድንቋቋም ይረዳናል ማለት ነው። መጠነኛ የሆነ ግን መጠነኛ ማለት ምንድነው? መጠነኛ ማለት አንድ ጊዜ ኦኬዥናሊ አልፎ አልፎ የምንጠጣው ነገር ቢሆን ኢትስ ኦኬ። ግን በየቀኑ መጠነኛ ማለት ይሄ በጣም ብዙ አልኮል ማለት ነው። ስቲል አለመጠጣት ነው። እኔ ከመንፈሳዊነት አንጻር ማውራት የምፈልገው አልኮልን ጭራሽ አለመጠጣት። ኦኬዥናሊ ትንሽ ለአመት በዓል እንደዚህ ለኦኬዥኖች እንደዚህ ለድግሶች ምናምን አልፎ አልፎ ትንሽ ጠጥቶ ራስን ተቆጣጥሮ ወደ ቤታችን በሰላም መግባት፣ ወደ መኝታችን በሰላም መግባት፣ ያንን ነው የምመክረው። እሺ ያው አልኮል ሰዎች የሚጠጡበት ምክንያት አንድ ፈታ ያደርጋል። መጀመሪያ አካባቢ ፈታ ያደርጋል፣ ሪላክስ ያደርጋል። ሰውነታችን የተጨናነቀ ሰውነት በስራ በሆነ ውጥረት ጸብ ውስጥ ከነበረን ምናምን ተወጥረን ከሆነ ሰውነታችን ሪላክስ እንዲሆን ይረዳናል። አንድ ሁለት ስንል ፈታ ያደርጋል። ዜን 3 4 እያለ ሲቀጥል ያስረሳል። 5 ምናምን እስከ እየበዛ ሲሄድ ጭራሽ ለዛ ለቀኑ ሙሉ ለሙሉ ነገሩን ያስረሳናል። የተበሳጨንበትን የቆጨን ተጨነቅንበትን ነገር ያስረሳናል ማለት ነው ለቀኑ። በነጋታው ያ ነገር ተመልሶ መምጣቱ አይቀርም፣ እናውቃለን። አንድ ይሄ ጭንቀትን ለማስረሳት ወይም ጭንቀትን ለመቋቋም ብለናል ሰዎች የሚጠጡበት ምክንያት። ሁለት የድሮ የቆየ በሕፃንነት የተፈጠረ ወይም በጦርነት አንድ ወታደር ዘምቶ ከሆነ በጦርነት ምክንያት የተፈጠረበት ትራማ የምንለው ወይም ድንጋጤ ወይም ብሶት የምንለው ነገር ካለ ውስጣችን ያ ነገር እጅግ ያስጠጣል ማለት ነው የሰው ልጅ። እንደውም አኮርዲንግ በሪሰርቾች መሰረት በጣም የሚጠጡ ሰዎች በሕፃንነታቸው ጥሩ የሕፃንነት እድሜ ያልነበራቸው ሰዎች እንደሆኑ ነው የሚገለጸው። ያው በሕፃንነቱ ጥሩ አስተዳደግ ያደገ ልጅ ወደ አልኮል የመጠጣት አልኮሆሊክ የመሆን ጠጭ የመሆን ዝንባሌ አይኖረውም ማለት ነው። በሕፃንነቱ ጥሩ የሆነ አስተዳደግ ያደገ ልጅ ጥሩ ትውስታና ጥሩ ህይወት ያልነበረው ልጅ ግን ሲያድግ ያው ወደ አልኮል መጠጥ ያዘነብላል ማለት ነው። ያን ነገር ለመርሳት ያው ምን እንደሆነ አያውቀውም። ሰውነት ውስጥ የተቀበረ የሆነ ኢሞሽናል ስሜታዊ የሆነ የተወሳሰበ ኮንዲሽን አለ ማለት ነው። ሁኔታ አለ ሰውነት ውስጥ የተቀበረ። ያን ነገር እንዴት መፈወስ እንዳለበት ስለማያውቅ ወደ አልኮል መጠጥ ያጋድላል። ለምን? ሪላክስ ስለሚያደርገው ለጊዜው፣ ስለሚያስረሳው ለጊዜው የአልኮል መጠጥ ናው። መጽሐፍ ቅዱስ ላይ ድሃ ድህነቱን ይረሳ ዘንድ ወይን ጠጅ ይጎንጅ ይላል። አንድም ብዙ ጊዜ ያው በመጽሐፍ ቅዱስ ላይ ይጠጣሉ። መጽሐፍት የተጻፈላቸው ከኖህ ጀምረን እስከ አዲስ ኪዳን ውስጥም ይጠጡ ነበር፣ በሞዴሬትሊ በመጠኑ ያው። ስለዚህ ይሄ አልኮል ነበር ማለት ነው ከጥንት ጀምሮ ከኛ ጋር የተዋሃደ ነገር ነው። እኔ ትንታኔ ልሰጥ የምፈልገው አሁን እኔ ጠጣ ነበር፣ በጣም ነበር የምጠጣው አንቲል የሆነ ብላክአውት እስካደርግ ድረስ ማለት ራሴን እስካደርግ ድረስ ጠጣ ነበር። የሆነ ሰሞን በስራ ምክንያት እንደዚህ ቅድም ባልኳችሁ በሕፃንነት ደረሱ ምናምን እንደዚህ ነገሮች እነሱን ለመርሳት ሳይሆን ሰውነቴ በጣም የሆነ ሰውነቴ ፖስት ትራውማ ነው፣ ሁሌ እንደደነገጠ ነው በዛ ነገር በመድረሱ። እሱን ለማረጋጋት አልኮል ነው በቃ ይሻለኝ። አልኮል ሳፈላልግ አልኮል እናገኘው አልኮል ይሻለኛል ብዬ በአልኮል ነበር የምረጋጋው። ብዙ የምንጠጣባቸው ምክንያቶች አሉ። ለእኔ ይሄ የቆየው ትራማ፣ ብሶት፣ ቁጭት፣ ንዴት፣ ጭንቀት ምናምን የምንላቸው ነገሮች እነሱ ናቸው። ሰውነታችን ውስጥ ተቀብረው ይቀሩና ምን እንደሆኑ አናውቃቸውም፣ ከየት እንደመጡ አናውቃቸውም። ስለዚህ ስንጠጣ ረጋ ስለሚያደርገን ያን ነገር በተደጋጋሚ እንጠጣለን ማለት ነው። ታትስ ዋይ ለእኔ ዋናው መንስኤ ማምነው
አሴ ቻይልድ የደረሱ የአስተዳደግ ፕሮብሌሞች፣ አሴ ቻይልድ የደረሱ የጀኔሬሽናል በትውልድ የሚተላለፉ የሆነ የአስተዳደግ መጓደሎች የመጓደሉ መተላለፍ ከአያት ወደ አባት ከአባት ወደ ልጅ እንደዛ እያለ የሚተላለፍ ነው። ከእናትም ከአባትም ወደ ልጅ እያለ የሚተላለፍ ከዘመድ አዝማድ ወደ ልጅ ያ ነገር ነው ሰውን ወደ አልኮሆሊክ ጠጪ እንዲሆን የሚያደርገው ማለት ነው። እንደዛ ብዬ ነው የማምነው። ግን ብላክአውት እስከሚያደርጉ የሚጠጡ ሰዎች ድሮ ችግር ነበር ማለት ነው። ያን ምን እንደሆነ ያውቁትም ሰውነታቸው ውስጥ ተቀብሮ ቁጭ ብሏል። የግኛውን ዜን ሆዳ ውስጣችን የምንለው ከእነዚህ ኢነርጂ ሴንተሮች ያሉበት ቦታ ማለት ነው። ከመራቢያ አካላችን እስከ አንጀታችን እስከዚህ መሀል ላይ እስከ መተንፈሻችን፣ ደረታችን፣ ትከሻችን ምናምን አካባቢ ጭምቅ አድርጎ የሚይዘን የሆነ የቆየ ጭምቅ አድርጎ የሆነ የሚያጨናንቀን የሚያመንም ልንላቸው ይችላሉ። እንደዚህ አይነት ይሄ በሶስት ንዴት ቁጭት የምንላቸው ሰውነታችን ውስጥ ነው ያሉት እንዳለ እነዚህ ነገሮች ማለት ስሜት ሰውነት ውስጥ ነው ያለው ኦርጋናችን ውስጥ ነርቨስ ሲስተማችን ውስጥ እነሱን ለማረጋጋት አልኮል ነርቨስ ሲስተም ውስጥ ሲገባ እነዛን ረጋ ያደርጋቸዋል። እነዛን ኬሚካሎች ኢሞሽኖች ረጋ ያደርጋቸዋል። ሰዎች በጣም የሚጠጡት ብላክአውት ሲያደርጉ የሚጠጡት ለዛ ነው ብዬ ነው ማለት ነው። ናው ጉዳቱን እናውራ እስቲ። ጉዳቱ አካላዊ ጉዳት አለው፣ ስነ ልቦናዊ ጉዳት አለው፣ ማህበራዊ ጉዳት አለው፣ ኢኮኖሚያዊ ጉዳት አለው፣ መጨረሻ ላይ መንፈሳዊ ጉዳት አለው። ዋናው መንፈሳዊ ጉዳት ይሄ አልኮል ለሰዓቱ ሊያስረሳን ይችላል። እኔ አልፈርድም። እንደዚህ ብላክአውት እስከሚያደርጉ የሚጠጡ ሰዎች አንዱም እኔም ቆይቻለሁ ከተውኩ። ያው የሆነ ሰዓት ላይ ህይወቴ ከቁጥጥር ውጭ መሆን ጀመረ። ብዙ ጥፋቶች ምናምን ማጥፋት ቀጥል። ያው ይሄን ነገር ማቆም አለብኝ፣ በሌላ ነገር መተካት አለብኝ ብዬ ወሰንኩ። ኦፍኮርስ በመሀል ስፒሪቹዋል ፕራክቲሶች አደርግ ነበር፣ ጸልይ ነበር፣ ሜዲቴሽን፣ አፊርሜሽን፣ ቪዥዋላይዜሽን፣ እንደዚህ ሙቭመንት ኤክሰርሳይዝ ምናምን አደርግ ነበር። ይረዳኝ ነበር፣ ግን ኮሚትድ አልነበርኩም ማለት በነጋታው ችላ እላለሁ፣ እሰንፋለሁ። ያ ነገር ያው አንዴ ተውና አንዴ ጀምሯል። እና እነዚህ ብላክአውት ሲሆኑ የሚጠጡ ሰዎችን አልፈርድባቸውም፣ ግን ትተው የሚወጡ ሰዎችን እጅግ ነው አደንቃቸዋለሁ ማለት ነው። አሁን ወደ አካላዊ ጉዳት ስናይ የቴሌግራም ቻናል አለ። የዚህ ቻናል አጋር የቴሌግራም ቻናል አለ። እዛ ላይ ፎቶ ይለጥፋል። የማይነካው ኦርጋን የለም። ይሄ አልኮል የማይነካው ኦርጋን የለም ማለት ነው። ከአይምሮ እስከ ስኪን እስከ አጥንት እስከ ደም ከአይምሮ ሴሎች እስከ ጨጓራ እስከ ኦርጋናችን እስከ ውስጣችን ኦርጋን ሁሉንም ነገር ነው የሚጎዳው። አሁን እዚህ ጋር አንድ ኢንፎርሜሽን ብነግራችሁ አልኮል ማለት የአረብኛ ቃል ነው። አልኮል ማለት የአረብኛ ቃል ነው። ምን ማለት ነው? አልኮል ማለት የአረብኛ ቃል ነው ይላል። ያም ማለት ቦዲ ኢቲንግ ስፒሪት ማለት ነው። ፍሌሽ ኢቲንግ ስፒሪት ስጋ የሚበላ መንፈስ ማለት ነው። አስቡ። ይሄ ኢትስ ላይክ ሎ ቫይቢንግ በጣም ራሱን ያላወቀ ስፒሪት ነው ይሄ አልኮል ማለት ነው። ምንድነው የሚያደርገው? ቦዲያችንን ኮንሱም ያደርጋል። ቦዲ ኢቲንግ ስፒሪት ማለት ነው። ቦዲያችንን ኮንሱም ያደርጋል። በቃ አሁን በጣም የጠጡ ሰዎች ካያችሁ ኩስምን እያሉ ነው የሚሄዱት አይደል? መጨረሻ ላይ ያው የኦርጋን የጉበት ምናምን በሽተኛ ሆነው ነው የምናያቸው። በጣም የጠጡ ሰዎችን ካይ አጥንታቸው ስጋቸው የማይጎዳ ነገር የለም ማለት ነው። አይምሯቸው ይረሳሉ፣ ምን እንዳሉ በቃ ሁሉም ነገር ነው የሚጎዳው። ዲስ አልኮል አሁን በጣም አልፎ በጣም መጠነኛ በሆነ መልኩ ለአመት በዓላት ለድግሳት ምናምን ካልሆነ በስተቀር እኔ ጭራሽ አልመክርም ይሄን ነገር መጠጣት። አልፈርድም። ሰዎች ብላክአውት እስከሚያደርጉ ድረስ የሚጠጡ ሰዎች ላይ አልፈርድም። ወደ ሱስ ወደ ተቀየረባቸው ሰዎች ላይ አልፈርድም። ግን የሚተው ሰዎችን አደንቃለሁ። እንዳልኳቸው ለካኝ ከአካላችን ላይ የማይጎዳው ነገር የለም። እዚህ ጋር ምን ይላል? የደም ሹገር ሌቭልን ይጨምራል ይላል። ኮሌስትሮል ሌቭልን ያዛባል። ድካም እንዲሰማን ያደርጋል። ኢምፖተንስ ያመጣል፣ ያመህናል ማለት የልብ ችግር ያመጣል። ያው ጉበትን በዋናነት ይጎዳዋል። ጨጓራን ጋስትሪክ ችግር ያመጣል። አሲድ ሪፍሌክስ ያመጣብናል። ኢሚዩን ሲስተማችንን በጣም ያዳክመዋል። ማይነካው ነገር የለም። በቃ ስኪናችን ቶሎ ሪጀነሬት እንዲያደርግ ያደርጋል። አንጀታችንን እነዚህ ጠቃሚ ነርቮችን ይጎዳብናል፣ ያባብሰዋል ማለት ነው። እዛ የተጠራቀመውን አንጀታችን ውስጥ የተጠራቀመውን ባድ ኢንፎርሜሽን ያባብሰዋል። በነጋታው ተኝተን ስንነሳ ብዙ ነው የምናገኘው እንጂ ብሶታችን ተፈውሶ አናገኘው። ብሶታችን
ተጨምሮ ነው የምናገኘው። ይሄ አልኮል ዊዝድሮ ልክ ስንቶ ተባብሶ ነው የሚመጣው ይሄ የጠጣንበት ምክንያት። ስለዚህ ባንጠጣ ይሻላል ማለት ነው። ጥርስ ተነክሶ ሳይሆን መጀመሪያ መወሰን ላለመጠጣት። በቃ ይሄ ነገር ከጥቅሙ ጉዳቱ እያመዘነብኝ ነው፣ ብተወው ይሻለኛል፣ ብተወው ያዋጣኛል ብለን መጀመሪያ መወሰን በውስጣችን። ያ ነው ዋናው የመጀመሪያው። ከዛ እናደርግና በሌላ ነገር ለመተካት መሞከር ማለት ነው። ይህ አልኮል አሁን በጣም ኮንሽስነስ ዋር ነው። የንቃተ ህሊና ጦርነት አለ አለማችን ላይ። 12 ስቴፕ ፕሮግራም የሚባሉ ውጭ አውሮፓ፣ አሜሪካ የሚያካሄዱት ፕሮግራሞች አሉ። 12 ስቴፖች አሉ። ይህን አልኮል ከቁጥጥር ውጭ የሆነባቸው ሰዎች ለመተው የሚያካሄዱት 12 ስቴፖች መጨረሻ ላይ ያው ወደ መንፈሳዊነት መመለስ ነው። ወደ መንፈሳዊነት መመለስ ነው። ታዲያ አንደኛ ይሄን ቪዲዮ የሰራሁበት ምክንያት አልኮልና መንፈሳዊነት፣ አልኮሊዝም እና ስፒሪቹዋሊቲ የተገናኙ ነገር ነው። አልኮሊክ በጣም የሚጠጡ ሰዎች፣ እነዚህ አልኮሊክ ሰዎች ስፒሪቹዋሊ ሳምቲንግ የሆነ ያው ስፒሪቹዋሊ ኮኔክትድ የሆነ ነገር አለው ማለት ነው። አልኮሊዝም እና ስፒሪቹዋሊቲ አስ ቻይልድ ምንም ዴቨሎፕመንታል ያስተዳደግ ኒዳቸው ያልተሟላላቸው ሰዎች ናቸው አብዛኛው የሚጠጡት ወደዚህ ዝንባሌ የሚመጡ ሰዎች። ሶ ቦዲያችንን ይጎዳዋል። ማይነካው ኦርጋን የለም፣ ማይነካው ሲስተም የለም፣ ይጎዳዋል። መጨረሻ ላይ ይገለናል ማለት ነው። ከአእምሯችን እስከ አጥንታችን እስከ ውስጥ የደም ሴላችን እስከ ኦርጋኖች፣ ልብ፣ ጉበት፣ ጨጓራ፣ አንጀት ሁሉንም ነው የሚነካው ማለት ነው። ስነ ልቦናዊ ተጽዕኖዎችን ስናይ ዲፕሬሽን ያመጣል፣ ድብርት ያመጣል፣ አንዛይቲ ዲስኦርደር የጭንቀት በሽታ ያመጣል፣ ስኪዞፍሬኒያ ታውቁታላችሁ። ይሄ እንደ ቀውስ እንሆናለን ማለት ነው። ዩኒሚት አለ በቃ ብዙ አይነት የሳይኮሎጂካል ችግሮች፣ የአእምሮ ችግሮች ያመጣብናል። ዊዝድሮዋል ኢፌክት አለው ደግሞ ጠጥተን ስንተው የቦዲያችን መንቀጥቀጥ፣ ኮንፊውዥን፣ ሃሉሲኔሽን ምናምን የመቃዠት ምናምን በቃ የማያመጣው ነገር የለም። ጉዳቱ ፊዚካል አካላዊ ጉዳቱን አየን፣ አእምሮዊ ጉዳቱን አየን። አሁን ደግሞ ዋናው መንፈሳዊ ጉዳት እንዴ መንፈሳዊ ጉዳቱ ምንድነው? አሁን አንድ ሰው መንፈሳዊ ጉዳት አለው እንዴ አልኮል ምናምን አይ ዶንት ኖ ዋት ምን ብሎ እንደሚሰላቸው አላውቅም። ቢፎር እኔ ግን አዌር ከመሆኔ በፊት ማለት ምን ለማለት ፈልገህ ነው ብዬ ነበር ልመልስለት እንችል። ምክንያቱም ይሄ ስፒሪት የምንለው የኛ መንፈሳችን ስለማይታይ ይጎዳ አይጎዳ የምናውቀው ነገር የለም ማለት ነው። ግን ይሄ አልኮል ብዙ መጠጣት አልኮል ስፒሪታችንን በጣም ያጠቋል። እና እነሱ ነገሮች ልንገራችሁ። አንዳንድ ስፒሪቹዋሊ ጊፍትድ መንፈሳዊ ችሎታ የተቸራቸው መንፈሳዊ ጸጋ ያላቸው ሰዎች አሉ። ክሌርቮያንስ ማየት የሚችሉ በአይምሯቸው ማየት የሚችሉ ነገሮች፣ ራዕይ ማየት የሚችሉ ኢምፓልስ፣ የሰዎችን ስሜት ማንበብ መስማት የሚችሉ ራሳቸው ይሰማቸዋል ማለት ነው። ሰዎች ቻናሊንግ ከሌሎች ከመላእክት ከሌሎች ከፍ ካሉ ኢንቲቲዎች ከጻድቃን ጋር ማውራት የሚችሉ ቻናል የሚያደርጉ ሰዎች፣ እነዚህ ሰዎች የአልኮልን ተጽዕኖ እነዚህ ሰዎች ናቸው የሚያዩት ማለት ነው። ስፒሪታል መንፈሳችን ላይ የሚደርሰውን ተጽዕኖ ነው። ምን ያደርጋል ይሄ አልኮል? ሴት እየጻፈችውን ላንብብላችሁ። ኦኬ ኖ ሜል ነው። ጄሰን ክሪስቶፍ ይባላል። ምን ብሎ ነው የጻፈው? ይሄ ሰው ጊፍትር ነው፣ ክሌርቮያንት ነው ማለት ማየት ይችላል፣ መናፍስትን ማየት ይችላል፣ ርኩስ መንፈሶችን ይሰማል፣ በአቅራቢያው ካሉ ይሰማል። ያው ሙሉ ለሙሉ አያቸውም እንዳሉ ግን ሴንስ ማድረግ ይችላል ማለት ነው። ክሌርቮያንት ነው፣ ክሌር ሴንቲየንት ነው፣ ይሰማል። ሶ ክለብ ውስጥ ከሩቁ ሆኖ እያየ ይሄ በጣም የተጨናነቀ የመጠጥ ክለብ ነው። ምን ያህል እነዚህ ርኩስ መናፍስት ሲያንዣብቡ ያለ እዛ ክለብ ላይ ማለት ነው። እዛ ክለብ ላይ ሲያንዣብቡ ያለ ምንድን ነው የሚያደርጉት? እየተከታተሉ ነበር ማን ሰክሮ ማን በጣም እንደሚሰክር ማን ምን እያደረገ እንደሆነ ማን ምን አይነት ደረጃ ላይ እንደደረሰ ምናምን እየተከታተሉ እንደሆነ ያያል። ከዛ ስሎሊ የተወሰኑ ሰዎች በጣም ድራንክ ይሆናሉ። ያው ይሄ የአልኮል ነገር ታውቁታላችሁ። ሶሻቢሊቲ ይጨምራል አይደል? ሶሻቢሊቲ ይጨምራል ማለት ጨዋታ ከተጀመረ አንዴ በቃ አናቋርጥም። ምን ያህል እንደምንጠጣ ራሱ ልናውቅ አንችልም ማለት ነው። ይሄ ነገር እየጨመረ የተወሰኑ ሰዎች በጣም እየጠጡ እንደመጡ ቢያል ዜን ምን ተፈጠረ? ዚስ ፓርቲ ተፈጠረ ማለት ነው። የእነዚህ ሰዎች ቦዲ
ኤክስትሪምሊ በጣም ኢንቶክሲኬትድ ነው፣ ተመረዘ በአልኮል ቦዲያቸው ያው የመቋቋም ችሎታ ሊኖራቸው ይችላል። ከልምድ እንደዚህ በተደጋጋሚ ከመጠጣት የመቋቋም ችሎታ ሊኖራቸው ይችላል አልኮል። ግን ቦዲያቸው ውስጣቸው በጣም ኢንቶክሲኬትድ ሲሆን ምን ተፈጠረ? ዜር ሶላቸው ነፍሳቸው ራቃቸው ማለት ሙሉ ለሙሉ አራቃቸው። ያ ማለት ሞት ማለት ነው። በትሬድ ተይዟል፣ በገመድ ተይዟል ከቦዲያቸው ጋር፣ ግን ከቦዲያቸው ተነቅሎ ወጣ ማለት ነው ነፍሳቸው። ግን በገመድ ተይዟል ከልባቸው ጋር ያው እንዳይሞቱ ማለት ነው። ዜን ያ ነገር ሲሆን እነዚህ ኢቪል ስፒሪቶች ርኩስ መናፍስቶቹ ምን አደረጉ? ባዶ መሆኑን አዩና የነዛ ሰዎች እነዛ መንፈሳቸው ነፍሳቸው የተነጠለቻቸው የራቃቻቸውን ሰዎች ቦዲ ባዶ መሆኑን አዩና እነዚህ ርኩስ መናፍስት መውረር ጀመሩ ማለት ነው። መያዝ ጀመሩ። አሴ ቬስል ተጠቀሙት ይላል። መያዝ ጀመሩ። በቃ ምንድነው አሴ ቬስል ለምንድን ነው የሚጠቀሙት? አሁን ደግሞ እዚህ ጋር ኢንትረስቲንግ የሚሆነው ነፍሳቸው ራቀቻቸው፣ እነዚህ ርኩስ መናፍስት ያዟቸው እነዛን ሰዎች። እነዚህ ሰዎች ምን አጋጠማቸው? ብላክአውት ትናንትና አላስታውስም ምናምን አይነት የሚሉ የሰከሩ ሰዎች፣ ትናንትና ምን እንደፈጠርኩ አላውቅም፣ የት እንደገባሁ እንዴት እንደሄድኩ አላውቅም ምናምን የሚሉ ሰዎች ብላክአውት አጋጠማቸው። ሙሉ ለሙሉ ድርግም ያለ መርሳት፣ ጭልም ያለ የመርሳት ሁኔታ ማለት ነው ብላክአውት። አፍተር ዛት ነው እነዚህ ሰዎች ሙሉ ለሙሉ በእነዚህ ኢቪል ስፒሪትስ ወይም ርኩስ መናፍስት ከተያዙ በኋላ ኢሞራል አክትስ መስራት ጀመሩ ማለት ነው። ያው ጥሩ ያሉ ነገሮችን መስራት ጀመሩ። መደባደብ፣ ያው የምናውቃቸው እነዚህ ግፎች እና ወንጀሎችን መስራት ጀመሩ ማለት ነው እዛው በአካባቢ። እነሱ አያውቁም። በእነሱ ቦዲ ግን እነማን ናቸው ይህን ነገር የሚሰሩት? እነዚህ ርኩሳን መናፍስቶች የወረሯቸው ማለት ነው። እነዚህ ሰዎች በነጋታው በፖሊስ ተይዘው ምናምን ሲጠየቁ ያው እንደማያስታውሱ ምናምን የሚገልጹት ማለት ነው። የሆነ መጣላት፣ በጣም የመጣላት መሰባበር፣ ማቃጠል ምናምን ነገር ነው የሰሩት ነው የሚለው። ሞራል አክትስ ብዙ ያው የምናውቃቸው የሞራል አክቶች አሉ። ማንኛውም ሰው ተጠቅሶ ይሄ ነገር ነው ማለት ነው የሚፈጠረው። ይሄ ሰውዬ ሲሰክር ችግር አለበት እንላለን። የሚፈጠረው ግን ሲሰክር ሰውነቱ በጣም ሲመረዝ ነፍሱ ትርቋለች፣ ሌላ ርኩሳን መናፍስት ይወሩታል፣ ክፉ የሆነ ስራ ያሰሩታል ማለት ነው። ያ ነው የሚፈጠረው ብዙ በመጠጣት እንጂ ነው። አልኮሆል ቦዲያችንን ይጎዳዋል፣ አእምሯችንንም ቦዲያችንን ይበለዋል፣ ኦልሞስት ይበለዋል። አእምሯችንን ያዛባዋል፣ እንዳይሰራ ያደርገዋል። እና መንፈሳችን ላይ ደግሞ ምን እንደሚያደርግ እያያችሁ ነፍሳችንን እንድትርቅ ያደርግና በሌሎች ርኩሳን መናፍስት እንደ ቬስል ወይም እንደ መርከብ እንድንሆን ያደርጋል። ቦዲያችን የርኩሳን መናፍስት መርከብ ሆነ እነሱ የፈለጉትን ስራ ይሰራሉ፣ እኛ የምናስታውሰው ነገር አይኖርም ማለት ነው ብዙ ከጠጣን በኋላ። ይህ አልኮል አደገኛ ነገር ነው ማለት ነው። ቦዲ፣ ማይንድ፣ ስፒሪት ሶስቱንም ላይ ጥሩ ነገር አይሰራም። ማድረግ ያለብን የምንጠጣበትን ምክንያት ላናውቀው እንችላለን፣ ግን ደስ ሊለን ይችላል። ከሰዎች ጋር ያጫውተናል፣ ያስረሳናል፣ ከጭንቀት ያፍታታናል፣ ከስትረስ ሪላክስ እንዳናደርግ እንደዚህ አይነት ነገሮች ይደርሳለን። ግን እየበዛ ሲመጣ ምን አይነት ችግሮች እንደሚያመጣ ጀስት አወቀ ማለት ነው። በጣም ኢንተረስቲንግ የሆነብኝ ስፒሪታችን ላይ ያለው ኢፌክት ነው። ብላክአውት በተደጋጋሚ ያጋጥመኛል። እንደዚህ ትናንት ምን ሆነ ነው አንተ ራስህ አታውቅም፣ እንደዚህ ሲሉ ተጠጣቅ እኔ አላስታውስም ምናምን እላለሁ። እንደዚህ ማቱን ምናምን ተብያለሁ በተደጋጋሚ። ግን የተፈጠረ የነበረው ነገር ያው መንፈሳችን ጥቃት ላይ ነበረ ማለት ነው። 5 ነገሮች እዚህ ጋር ዘርዝራለች ጸሐፊዋ። ቫይብሬሽን ነው፣ ቦዲያችን ቫይብሬሽን አለው፣ እሱ ሎር ያደርገዋል። ቦዲያችን ቫይብሬሽን አለው። አስቢት አሁን ጥሩ ምግቦች ስንበላ፣ ሜዲቴት ስናደርግ፣ ስንጸልይ፣ ስንጾም፣ ኤክሰርሳይዝ ስናደርግ የቦዲያችን ቫይብሬሽን ይጨምራል። አልኮል ስንጠጣ ግን ዝቅ ነው የሚለው ወደታች ማለት ነው። አንድ እነዚህ ያደርጋል። 2 ኦራ የሚባል ኢነርጂ አለ። ቦዲያችን የሚከብበው የኢነርጂ ሲስተም አለ አይደል? እሱን ይበሰዋል ይላል። ለማን? በእነዚህ በዳርክ ኢንቲቲዎች ርኩሳን መናፍስቱ ይበሰዋል። ኤሌክትሮማግኔቲክ ኢነርጂ ነው ነፍሳችን ማለት ይችላል ኦራ። እሱን ነፍሳችን የሚጠብቀው ኤሌክትሮማግኔቲክ ኢነርጂ እሱን ያው ኮምፕሮማይዝ ያደርጋል። እነዚህ ርኩሳን መናፍስት ያጠቁናል ማለት ነው። ከአልኮሆል ኢንተርፌስ ሳይኪክ ኤቢሊቲ ማለት የአእምሯችን ብቃት ማለት ነው። እነዚህ
የመወሰን የማብሰልሰል የአርቆ የማሰብ ምናምን ከነዚህ ብቃት ጀጅመንት እንዴት መፍረድ እንዴት ብልሃት እነዚህ ነገሮች ያዛባብናል ሙሉ ለሙሉ በቃ ያጃጅለናል ማለት ነው። ቴስቲንግ በጣም አደገኛ ነገር እንደሆነ ነው ሙሉ ለሙሉ እየተረዳን የምንመጣው። ያው ለርኩሳን መናፍስት ለአጋንንት ያጋልጠናል። አራተኛው ቻክራ አልኮል ሶሲዎች ቻክራ ኦፍ ባላንስ። ቻክራ ማለት እነዚህ ኢነርጂ ሲስተሞች ናቸው። ቦዲያችንን ሙቭ የሚያደርጉት ኢነርጂ ነው የተሰራ ሙሉ ለሙሉ ኢነርጂ ነው። እነዚህ 7 ቻክራዎች አሉ ቦዲያችን ውስጥ። በሌላ ቪዲዮ በሰፊው እንመጣበታለን። እነሱን ያዛባቸዋል ነው የሚለው አልኮል። ይህ ነገር ሊጠቅም የሚችለው በጣም አልፎ አልፎ ለድግስ ወይም ትልቅ ለሆነ ኦኬሽን ለመግባት፣ እሱንም በጣም በመጠኑ ማለት ነው እንጂ ለእንቅልፍ ጭንቀትን ለመርሳት ብሶትን ለመርሳት ብለን የምንጠጣ ከሆነ ጉዳቱ እጥፍ ድርብ ሆኖ ይመጣል እንጂ አይረዳንም። ያው መለወጥ የምንፈልግ ከሆነ ማለት ነው። የሆነ ዶክተር እንደውም አንድ ጊዜ ኢንፍላሜሽን አጋጥሞኝ ነበር። የሆነ ሰውነቴ ተቃጠለ፣ ቆሰለ ውስጡ በጣም ጠጥቼ ምግብን ብዙ አልበላሁም ነበርና ምንድነው ችግሩ ምናምን አለኝ። የሆነ ሊያውቀው አልቻለም ችግሩ። ምን አድርገህ ነበር? ምንድነው ሰውነቴ ቆሳስሏል ምናምን አለኝ። ነገርኩት። እንደዚህ ይሄን ያህል ጠጥቼ ነበር አለ። በስመ አብ አንተ መኖር አትፈልግም እንዴ? እንዴት ስለው፣ አይ ራስን ለማጥፋት እኮ እየሞከርክ ነው። መኖር አትፈልግም እንዴ? ኧረ እፈልጋለሁ። ታዲያ እንደዚህ ለምን ታደርጋለህ? ዜን ያው መልስ አልሰጠሁትም፣ ግን የጠየቀኝ ጥያቄ በጣም ቤዚክ ጥያቄ ነው። መኖር አትፈልግም ወይ? ለምንድን ነው እንደዚህ የምትጠጣው? በቃ አትጠጣ፣ ሌላ መንገድ አፈላልግ፣ ለምትጠጣበት ምክንያት ሌላ መንገድ አፈላልግ አይነት ምክር ነው የሰጠኝ። መኖር ካልፈለግን መኖር አለብን ካልፈለግን ብዬ ሌላ ትንታኔ አይሰጥም። ሰው መተው ነው ይህን ነገር። ግን አልኮሆሊክ በጣም ጠጪ ነበርኩ። ይመስገን አሁን ፈጣሪ ይመስገን አምላክ ይመስገን ትቻለሁ። እዚህ ጋር አንድ ጥቅስ ላንብብላችሁ። ፍሎረንስ ስኮልሺን የሚባል ሰው ያለው ምንድን ነው ያለው? አንድ ሰው ባወቀ ቁጥር የበለጠ ኃላፊነት አለበት። መንፈሳዊ ሕግና እውቀት ያለው ሰው ያን መንፈሳዊነት የማይለማመድ ከሆነ ተጎጂው ራሱን ይላል። ማለት መንፈሳዊነት ወደ መንፈሳዊነት ስንሄድ ኃላፊነቶች አሉብን፣ ፕራክቲስ ማድረግ አለብን። እነዚህ መንፈሳዊነታችን እንዲያሳድጉ የሚያደርጉንን ሂደቶች መለማመድ አለብን። ጸሎት፣ ሜዲቴሽን፣ ተመስጦ ማለት ነው። ቪዥዋላይዜሽን፣ በአይምሯችን ማየት አርቆ ቪዥን ለማየት መሞከር፣ ጾም፣ አፊርሜሽን፣ ያው ጥሩ ነገር ለራሳችን መንገር ማለት ነው። ብዙ አሉ። እነዚህም ፕራክቲሶች ማንን ለማመድ ከሆነ ተጎጂው ራሳችን ነን። አውቀን እውቀት ሊኖረን ይችላል፣ ስፒሪቹዋል እውቀት፣ እንደዚህ ጥንታዊ መጽሐፍትን እነዚህ ኢሶተሪክ የሆኑ መጽሐፍትን አንብበን እነሱ ግን ምን እንድናርግ ኢሶተሪክ ማለት ሚስጥራዊ የሆነ ጥንታዊ የሆነ ሚስጥራዊ በግልጽ ያልተጻፉ ማለት ነው። እነዚህ መጽሐፍት አንብበን ጥንታዊ የስፒሪቹዋል ኖሌጅ ሊኖረው ምን እንድናርግ በተግባር ማንን ለማመዳቸው ከሆነና ዝም ብለን ከሰዎች ለመንገር ከሆነ የምናደርገው ተጎጂው ራሳችን ነው ማለት ነው። ፕራክቲስ ማድረግ አለብን ግዴታ፣ የስፒሪቹዋል ፕራክቲሶችን ፕራክቲስ ማድረግ አለብን። ሌላ ደስ ያለኝ ጥቅስ ሰውነታችንን ፎር ግራንትድ እንወስዳለን ማለት ዝም ብሎ ነገር ይመስለናል። እዚህ ጋር የተጻፈው የመላው አጽናፈ ሰማይ ኃይል በውስጡ ስለሚፈስ የሰውነትህን ቤተ መቅደስ ተንከባከብ ይላል። ዘ ሆል ዩኒቨርስ ኃይል በውስጡ ይፈሳል በሰውነታችን ብሎ ነው ያሰበው ይጻፍ። ያው የፈጣሪ ኃይል በውስጣችን አለ እንላለን። ያንን የምናውቀው እንዴት ነው? በሰውነታችን ስለሚሰማን ነው ፈጣሪ ውስጤ አለ ብለን የምናወራው። ሰውነታችንን ግን በአልኮል የምንጎዳው ከሆነ ሊሰማን አይችልም ማለት ነው። አልኮል ነው የሚሰማን። ስለዚህ ሰውነታችንን መንከባከብ አለብን። ያንንም ዋነኛው ነገር የምናደርገው ምንድነው? አልኮልን ከህይወታችን በማራቅ ሰውነታችንን በመንከባከብ እንደዛ ነው ለማለት የፈለገው እዚህ ጋር። ብዙ የምንጠጣበት ምክንያት ሊኖር ይችላል፣ ግን በዋናነት ለመተው መወሰን። ይህ ነገር ይጎዳኛል፣ ሰውነቴን ይጎዳዋል፣ ኢኮኖሚን ይጎዳዋል፣ ከማህበረሰብ ጋር ያጋጨኛል፣ አይምሮዬን ይጎዳዋል፣ መጨረሻ ላይ መንፈሴ ላይ ምን እንደሚያደርስ አውቄያለሁ። እዚህ ጋር ሰርፕራይዚንግ የሆኑ ኖሌጆች ያየ ነው።
ተጠቂ ያደርገናል በርኩሳን መናፍስት ማለት ነው። እኛ ረስቼዋለሁ በጣም ብዙ ጠጥቼ እንላለን፣ ግን ምን እንደተፈጠረ ምን እንደሚፈጠር አሁን አየህ። በርኩሳት መናፍስት ወረን ነው የኛ ነፍሳችን ርቃናለች። ርኩሳን መናፍስት በእኛ ቦዲ ላይ በእኛ ሰውነት ላይ እንደ መርከብ ተጠቅመው ስራቸውን ሰርተው ሄዱ ማለት ነው። ሙሉ ለሙሉ ለመተው መሞከር ነው ነገር። እንጃ ማን እንደፈጠረው እንጃ። አልኮል ያው የሆነ ኮንስፒሬሲ ቲዮሪ ይኖራል። የሰው ልጅ ዝቅ አድርጎ ለመያዝ ኮንስፓይር የተሴረ ነገር ነው የሚመስለኝ እንዳያድግ ማለት ነው። ያው ጥሩ መላእክት አሉ፣ ርኩሳንም አሉ። እዛ ስልጣን አላቸው አንዳንዴ በሰው ልጅ ላይ። ከነሱ ዘንድ የመጣ ነው የሚመስለኝ ይሄ አልኮል የሚባለው ነገር። ይሄን ያህል እንዳንኖር ሁሉም የሚጎዳን ነገር ማንም ሊሰራው አይችልም። ያው እነዚህ ዳርክ ጨለማ የሆነ አጀንዳ ካላቸው ፍጡራን በስተቀር ማለት ነው። ስለዚህ እውቀታችንን እያሰፋን ለምን እንደምንጠጣ እያወቅን በማንበብ እንደዚህ ዲስከስ በማድረግ ከሰዎች ጋር ወደ ራሳችን በጥልቅ ለመግባት በመሞከር እነዚህን ፕራክቲስ በማድረግ እነዚህ መንፈሳዊ ፕራክቲሶችን ያልናቸው ፕራክቲስ በማድረግ እነዚህ ጸሎት፣ ተመስጦ፣ ሜዲቴሽን፣ ቪዥዋላይዜሽን፣ ጥሩ ማሰብ፣ ጥሩ ነገሮችን ለሰዎች ማድረግ፣ ኤክሰርሳይዝ፣ ብሬዝ ወርክ፣ የትንፋሽ መለማመድ፣ እሱ በጣም ወሳኝ ነው። መተንፈስ እሱ ወሳኝ ነው። ችላ የተባለ ነገር ቢሆንም ወሳኝ እንደሆነ ነው በጣም የደረሱበት። እነዚህ ነገሮች በማድረግ ይህን ነገር ከራሳችን ማድረግ። አረቄ፣ ጂን፣ ውዞ ምናምን የሚባሉ ነገሮች በጣም ጠጣ ነበር። የሆነ እንደውም ከመለማመድ የተነሳ ሌላ ቢራ ምናምን ምንም ብዙም ኢፌክት አይታየኝም ነበር ማለት ነው። አሁን ግን ትቼዋለሁ ይመስለኝ በጣም ሙሉ ለሙሉ መተው ነው የምመክረው። ይሄን አልኮል ኦኬዥናሊ ለዓመት ባህልና ለድግስ በመጠን ተጠንቅቀን በመጠን ሁለት በቃ። ምክንያቱም ወዴት እንደሚወስደን እናውቃለን። ይህ ነገር ወዴት እንደሚወስደን ስለምናውቅ። የቴሌግራም ቻናል አለኝ፣ ዲስክሪፕሽኑ ላይ አስቀምጠዋለሁ። እሱ ላይ አንዳንድ ኢንፎርሜሽኖችን እጽፋለሁ ማለት ነው። ጆይን አድርጉት። ስላዳመጣችሁኝ አመሰግናለሁ።